በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ኢትዮጵያዊ መልኩን ነብርም ጅንጉርጉርነቱ አይለውጥም ኢትዮጵያ ለዘላለም ኑሪ አገሬ حنتي مجلس يبلين التي زمصان خاني سليطو زيكونس بطعم منبر كالعله تثبيته منبر كاسليطو አንድ ግለሰብ ተስፋ ካልቆረጠ እችላለሁ ብሎ ካመነ ብዙ ሺህ ነው አንድ ግለሰብ ብዙ አመት የተለየኝ አብሮ አደጌ ከ20 አመት በኋላ አግኝቼዋለሁ ከዛ ምላሹን ግን ወዲያው ነው ያገኘሁት የኢትዮጵያ ህዝቦች በጣም ከሚባሉ በላይ ነው በጣም አመሰግናለሁ ሼ እግዚአብሔር ያክብርልኝ ሰዎቹ እኔን ከማድነቅ ይልቅ ኮሜዲያን እሸቱን ነው የሚያደንቁት ማለት ነው እንኳን አደረሳችሁ ለዛሬው ያው ዛሬ ተገናኘው እንግዲህ የዶንኪ ቲዩብን የተመሰረተበትን አይደለም ቪዲዮ የተለቀቀበትን አንደኛ አመት ላይክ ከተመሰረተ ቆይቷል ግን በትክክል በፎርም ጊዜ ነው ቪዲዮ መለቀቅ በትክክል ስርዓት ይዘን መስራት ከጀመርን አንድ አመት ሆኖናል እሱን ሴሌብሬት ለማድረግ ነው የተዘጋጀነው ሌላው ደግሞ አሁንም በማካከላችን ያሉት እንግዳለች እንደገና ደግሞ በኋላም የሚመጡ ደስታቸውን እናከብርላቸው እንግዶች አሉን በዶንኪ ቲዩብ ምክንያት ህክምና አግኝተው ወይም ደግሞ ህክምና በማግኘት ፕሮሰስ ላይ ያሉ ቤተሰቦቻችንም አሉ እሱንም አብሮ ለማክበር ነው የተገናኘነው ማለት ነው ወንደና በጣም ማለት እንኳን ደህና ቆያችሁ መጀመሪያ ስለመጣው በጣም ደስ ብሎኛል እንኳን አደረሳችሁ ጄክስ ኮሜዲያን እሸቱ ማኔጀሩ ሸዋንግዛው ቲሙ በሙሉ ዲጂታል ማኔጀሩ ኢንስፓየርድ ሆኛለሁ እንኳን አደረሰን በድጋሚ ለዶንኪ ቲዩብ ቤተሰቦች ዶንኪ ቲዩብ ላይ ከታየህ በኋላ ከህዝቡ የነበረው ምላሽ ምንድን ነበረ በጣም ትልቅ ነው ከዶንኪ ቲዩብ በኋላ ብዙ ሰዎች ደውለውልኝ የትዳር ችግሮች የሱስ ችግሮች ራሳቸውን ሊያጠፉ ያሉ ሰዎች በስራቸው ፍራስትሬትድ የሆኑ ውጭ ሀገር ሆነው በጣም ጨለማ የሆነ ህይወት የሚኖሩ ሰዎች የዶንኪ ቲዩብ ስቲል ድረስ ይደውሉልኛል በጣም ቁም ነገረኛ ናቸው ደጋግመው ያዩታል and ጥራቱም በጣም ያስገረመኝ ስንቀረጽ እንዳልከው ብዙ ማቴሪያል የለም ላይቲንግ ራሳቸው ይሰራችሁት ነው ከስተም ሜድ ነው ግን ሳየው እንደዛ ነበር ኮንፊውዝድ ሆኜ ነበር ግን ብዙ ሰዎች ላይ ኢምፓክቱ ደርሷል ስትጋብዙኝ በጣም ደስ እያለኝ ነው የመጣሁት ለውጡ ከጠበቅኩት በላይ ነው ትልቅ ነገር ነው በጣም ነው የምናመሰግነው ቀጣኛ ጋር ደውለው ያገኙንም ብዙ ጊዜ ስለዚህ ላንተ ይደውሉልሃል አይደል ስለ ዶንኪ ቲዩብ ምን ነበር የሚሉክ በጣም ብዙ ጊዜ የኔ ስልክ ስለተፖሰተ ይደውሉልኝና ይጠይቁኛል ኮሜዲያን እሸቱን ስልክ ብዙ ሰው ጠይቆኛል and በጣም አፕሪሺየት ያደርጉታል ታከብራለ ታደንቃለ ዴዲኬሽናችሁን አቃለው ከሌላ ሰው በኩል ደግሞ ሲመጣ ሲረጋገጥልህ በጣም ብራንድ ነው እና የገባኝ ነገር ብዙ ደንበኞች አግኝቻለሁ በእናንተ በኩል እናንተ እኔን ስለምትወዱኝ እናንተ አድናቂዎች እኔን ይወዳሉ ዩቲዩብ ላይ ሼር አድርጋችሁኝ ብዙ ሰዎች ፎሎ አድርገውኛል ብዙ ፎሎወሮቼ ሼር ካደረጋችሁኝ በኋላ የመጣ ነው ስለዚህ ሰዎች for real ይወዷቸዋል ይሄ ደግሞ ትልቅ የቤት ስራ ነው ዶንኪ ቲዩብ የህዝቡ ነው እናንተ ሲምቦላይዝ የምታረጉት thank you ሲምቦላይዝ የምታረጉት ህዝብ አለ ኮሜዲያን እሸቱ ከድሜው በላይ ነው የሚያስበው ነው የሚሉት and ቀጥሉበት Thank you so much. በአንድ አመት ውስጥ የደረሰበትን ስኬት እንዴት ትገልጸዋለህ? ኤክስፖኔንሻል ይሉታል ምንድነው ቅድም ያወራን ነበርና ብዙ ለውጦችን ፐርሰናሊ የሚያየው ነው
ስቱዲዮአችሁን ገብቶ አስጎበኘኝ በጣም ደስ ይላል አሁን ደግሞ ላይክ በጣም ደስ የሚል ቦታ ነው ቲሙስ ከ20 ምናምን ሰው ደርሷል 20 ምናምን ሰው አብሮ ውስጥ የመጣው 20 ምናምን አብሮን የሚሰሩ ሰዎች አሉ ሲለኝ 20 ምናምን ሰው የሥራ እድል ተፈጥሮለታል ማለት ነው ባጭሩ ማለት ነው ኤክስፖኔንሻል ማለት ምን ማለት ነው ቅድም ሲያወራ አንድ አመት ነው እንደ ይሸቱ አልኩኝ እኔ በጣም ለውጡ ማለት ነው ምንድነው ያለኝ አብዮቱ ከመፈንዳቱ በፊት 8 አመት ይነው ከዛ በኋላ ነው አንድ አመት የመጀመሪያ ጊዜ እሸቱን ፊዚካሊ ኮሜዲ ሾው ያየሁት አስቱ ነበር I was like ተማሪው በጣም ፈን ያረገ እኔ ፈን ያረኩኝ ነበር እስከ ለይቱ 6 ሰዓት ሱ ላይብረሪ አጥንቶ ይመጣል ልክ መጥቶ ጫማውን ሲያወልቅ ብድግ ብለ ላይብረሪ ይገባል ሽታው በቃ እኔ እንዴት ብዬ ልግለጽላችሁ ማለት የጫማው ሽታ በእግሩ የሚፈሳሰው ታውቃላችሁ እንዳለ ከሄድኩኝና ሜላትን ጠየቅኩኝ የጠየቅኳት ነገር የትሬኒንግ ስኬጁሉ እንዴት ነው ያልኳት ሰው ፍላፊት ላይ ነው ማየው በቃ ሰው ፍላፊት ላይ ስታወይ ስትቀልጅ ነው የሚያዩት እንጂ ከበስተጀርባ ያለው ልፋት ድካም ሩጫ nobody knows ዶንኪ ቲዩብ የሆኑ ህፃናቶችን አምጥተሽ ስትቀርጪ ሲታይ ሜቢ 30 ደቂቃ 40 ደቂቃ ያለው ይችላል ከበስተጀርባ ያለውን ሐስል nobody ያውቅም ምንድነው ያለችኝ አንዳንድ ጊዜ ትሬኒንግ ያደረገ ምግቡን የማይበላበት ጊዜ አለ ስለዚህ ምንድነው which is ከባድ ነገር ነው በጣም ከባድ ነገር ነው ዩቲዩብ ክሬተር መሆን በጣም ከባድ ነገር ነው ቀላል ይመስላል አድሴንስ ገንዘብ ነው በጣም ከባድ ነው ባለፈው የሆነ የሚገርምሽው ያልተላለፋለ ዩቲዩብ ላይ ማለት ነው ለምንድነው እየተቀራረጽን ያለ መብራት ጠፋ ሻማ ይዘን ምን ይዘ ሲታይ የኔ ፊት ከይቱ 8 ሰዓት ፊት ሆነና እሱ ትንሽ ይታያል እኔ አልታዩ ካንስል ተደረገ ምን ማለት ነው መብራት እንኳን ይጠፋል ገባ ካሜራ ኤዲተሮች ሊያስቸግሩ ይችላሉ የፈለከው ነቃ ገንዘብ ኖሮ እንኳን ላታገኝ ትችላለህ በዚህ ሁላ ውስጥ ከ400 ምናምን ሺህ ሰው በላይ ሰርቭ ማድረግ ታይሙን ጠብቆ መፖስት ኮሜንት መመለስ ኢቭን እንግዶችን ማምጣት እንግዳ ስታመጣ ትልቅ እንግዶችን ነው እንግዲህ የምትጋብዟቸው እዛች ቤት ውስጥ አይዲያችሁ ትልቅ ነው ሂውጅ ነው ብዙ ኦዲየንስ አላችሁ ግን ብዙ ጊዜ ሰዎች ያያሉ ስቱዲዮ የት ነው ቦታው የት ነው ምን አይነት ካሜራ ነው ይላሉ ያንን ሁላ አልፋችሁ አሁን እኮ ዶንኪ ዩቲዩብ ላይ መታየት the thing የሆነ ከናንተ የተማርኩትን ነገር ልንገርኝ ቁስ አይደለም ያለ ገንዘብ አይደለም ገባ ኢቭን እኔን ስትጣሩኝ እኔ ያኔ ማንንም አያቀኝም ትንሽ የቲቪ ላይ አንደ ቀርብ ያለው ስትጣሩኝ የኔን አይዲያ ነው ያያችሁት ወዴት መሄድ እንደምችል ነው ያያችሁት እንጂ ማን ይዟል ምን አድርጓል ኬት መጣ ስንት ተከታይ ያለው ያ አልነበረ ስትጠሩኝ አይዲያ ነው ያያችሁት እያንዳንዱ ኢትዮጵያዊ ወጣት ከዚህ መማር ይችላል ኢትዮጵያ ውስጥ ቲምወርክ በጣም ትልቅ ችግር ነው በእውነት ነው ምለ ማለት ነው ይሄን እኔ አሁን ሲኦችን ኮች አረጋለሁ የቢዝነስ ሰዎችን ኮች አረጋለሁ ያወሩኛል የቡድን ስራ የለም አንተ ጋር ግን ያያየው ነበር ከሸዋን ግዛው አንስቶ ስንገባ ምግብ ምትሰራውን እህቴ ናት እንጂ ምግብ ሰራተኛ አይደለችም ያልክ ነበር ኤዲተሮችን ወንድሞቼ ናቸው ያልክ ነበር ሸዋን ግዛው ልጆችን ስትሰማቸው I'm saying that ያያየውኝ ነው ይሄ ፍቅር ይሄ መተባበር ይሄ አብሮ መስራት ነው ስኬት እንጂ ዝም ብሎ ይሄ ፎሎወር አይመጣምና አብሮ መስራትን ከትንሽ መጀመርን ትልቅ ማሰብንና እያደጉ መሄድን ከናንተ ተመረ ያለው ኦዲየንሶቻችሁ ይማራሉ ብዬ አስባለሁ ከልብ አድርጌ አመሰግናለሁ እሺ ነፂ እንኳን ደህና መጣሽ በድጋሚ እሺ የመጀመሪያ ጥያቄ የሚሆነው በዶንኪ ቲዩብ ከታየሽ ከቀረብሽ በኋላ ከህዝቡ ያገኘሽ ምላሽ ምን ነበር أزي بزح سب دويل اللي I was busy the whole week بتعمل طبق كله سب كاني لدنكي تيب تحجيسو كندي سب كمان حاتيتني تلفون بتعمي كتصلو بتعمل طبق يزلو بقى it's nice work إلهم بزح سب تيغني I have common تلفون كستاي كوي نمبر بتعمل طبق نيرو كقلت أخا ما نيكلني الناس يمننا مثلو إذا دونكي تيب كقربوا بعلا كسب يا جنيوت ملاش كتب كتب لا ينبر هنا جنيوت إثيوبيان يرفرزم يعلم زمن سو يجزا يرسو يرانيال بيه نوامي متعطن
ያገኘሁት ከዛ በላይ ነው ከጠበቁት በላይ ሆኖ ነው ያገኘሁት ብጣዕሚ ጽቡቅ ቻነል እዩ በቃ አመስግንልና ይቅንየልና በልልና ይብሉኒ ከም ስርዓት ሊስት ሒዘዮም ኣለኹ ካብ ምሕር ዳሕር ክሕዝ ጀሚረ ክምዝግቦም ከማን ጀሚረ ስፔሻል ታንክስ ኢለ ብሊስት ዝሓስኮም ሰባት ኤርትራውያን ኣለዉ ብጣዕሚ everybody ተሓጊሱ ንዕኡ አመስግንልና ንሕና ዘይገበርናዮ ንስ ገይሩ ገለ ኢሎም ብጣዕሚ ጽቡቕ ነይሩ ቴሌፎን I list only some of them Jerome from America Tasfalem from Norway Diakon Bahata from German Semere Kab Norway keep it up he said like that Bruch from Sweden Tasfai Brhane has my brother from Uganda he's very happy even Salam Tasfai also there are many I list only some بتعمي صبو رخيبيو تايمو ولا حنتي مجلس يبلين እቲ ዘምጻን ኻኒ ሰሊጡ ዘይኮነስ ብጣዕሚ ምበርካ ልዕሊ ትጽቢተይ ምበር ካ ሰሊጡ ብጣዕሚ ጽቡቅ የህክምናው ሁኔታ እንዴት ነው ያለው ብሩ ተገኘ ወይ ብሩ ሞላለሽ ወይ እንደገና ደግሞ መቼ ነው ህክምናው የምትጀምሪው ናይ ህክምና ፋይናንሳዊ ሞራላዊ ኩሉ ክሕግዘኒ ላዕልን ታሕትን ክብል ዝቀነየ ንሙሉ ኩርናዓት ዓለም ዘሎ ኤርትራዊ ኢትዮጵያውያን ንኹሎም የመስግን ናይ ህክምና በጽሒለይ أخيلله يالله نصبح قدام كا تقاطيرنا لنا أفتو هوسبيتال كيده زبولوني سميعه معاس مطبحت كم جمر كا كنغرني معناتي ዘታችን ነጻነት ዛሬ ሰርጀሪ ተሰራ ነው ሁኔታውን ትንሽ አላችሁ እንግዲህ የሰማዩ ቸሩ ፈጣሪ ስብራታችሁን እሱ ይጠግን ጉለታችሁን እሱ ይሙላ ካልታሰበ አደጋ ይሰውራችሁ ያልታሰበ እንጀራ ይስጣችሁ ይሄው በእናንተ በጎነት እህታችን ነጻነት በዚህ በሳማሪታን ሆስፒታል ዛሬ የቀዶ ጥገናዋን አድርጋ ፈጽማለች ለኩሉም ሜምበርስ ኦፍ ደንኪቲቭ I will say thank you very much ግለሰቦች ኃላፊነት ወስደው ሲነሱ ምን ያህል ለውጥ ማምጣት እንደሚችሉ ያየን ነው እኔ ሁሌ ዶንኪቲቭ ስመጣ በቃ እንስብዬ ነው የምሄደው በኔ ቤት ብዙ ነገር ነው የምሰራው እዛ ብዙ ነገር አደርጋለሁ ብዙ ሰዎች ያሰለጥናለሁ ብዙ ሰዎች ህይወት እየለወጥኩ ነው ያስባለሁ እዚህ ስመጣ እንስትልብኛለች የሰራዋት ስራ በሙሉ እና ሁሌ ኢነርጂ ያያስኩ ልህ ያዘኝ ነው የምሄደው ስለዚህ ዛሬም ያስሜን የተሰማኝ ብዙ ማድረግ እንዳለብን በተለይ አንድ ግለሰብ የሚባል ነገር የለም እኔ ሁሌ ስልጣና ላይ የምንጠቀመው ምንድነው አንድ ግለሰብ ተስፋ ካልቆረጠ እችላለሁ ብሎ ካመነ ብዙ ሺህ ነው አንድ ግለሰብ ዝም ብላችሁ አስቡት አሁን ዶንኪቲቮች እዚህ አካባቢ ፈጠሩትን ኢምፓክት ተመልከቱ አሁን ኮሜዲያን ሸቱ ኃላፊነት ወሰኑ የሆነ ነገር ማድረግ ጀመሩ እየፈጠሩ ያሉትን ነገር ተመልከቱት የሆነ አገርም ያህል ነገር የሆነ ትልቅ ነገር እየሰሩ ነው ማን አንድ ግለሰብ እዚህ ተሰበሰቡ ግለሰቦች አንድ ግለሰብ ከፈለገ አንድ ነው ከፈለገ ሚሊዮን ነው ብዙ ሺህ ነው ስለዚህ ሁላችንም በዚህ መነቃቃት አለብን ከዚህ ታሪክ እየተማርን ሰዎችን መርዳት እንችላለን ሰዎችን ማነቃቃት እንችላለን ራሳችንን መለወጥ እንችላለን ብዙ የሚያስተምር ነገር እኔ አግኝቻለሁ ሰምቻለሁ ውጤቱ በጣም የሚያምር ነው ደስ የሚል ነገር ነው ብዙ ሰዎች ተለውጠዋል ብዙ ሰዎች ብዙ ነገር አግኝተዋል ብዙ ሰዎች ኮኔክሽን ፈጥረዋል ራሳቸውን አስተዋውቀዋል እኔን ጨምሮ ብዙ ነገር ተፈጥሯል በኪሎ ቢለያዩ በእድሜ ተቀራራቢ ናቸው እንግዲህ ውድድሩ እዚህ ጋር እንደምታዩት አንድ ኪሎ ሙዝ ነው እዚህ ጋር እንደምታዩት 80 ሳንቲሜትር ዳቦ አለ እንደምታዩት ነው እንግዲህ ውድድሩ ሊጀመር ነው ቀድሞ ያሸነፈው በ2 ደቂቃም ሊሆን ይችላል በ5 ደቂቃም ሊሆን ይችላል አንዱን 1 ኪሎ ሙዝ እምሽክ አድርጎ ከጨረሰ ዳቦንም ከበላ ውሃ አለ ማጣጫ ሽልማቱ ምንድነው 5000 ብር ሆኗል እንግዲህ በዚህ ውድድር አሸናፊ ይሆናሉ ተብሎ የሚጠበቁ አሉ እናንተ ለፈለጋችሁት ሞራል ሰጣላችሁ ማለት ነው ለፈለጋችሁት ማለት ነው ሁለት
ያኔ ሌላውንም ጽፎ ዘውዴ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እኛ ጋር ጀግና መፍጠር ላይ ከቀረብክ በኋላ ከህዝቡ የነበረው ምላሽ ምን ይመስል ነበረ? ብዙ አመት የተለየኝ አብሮ አደጌ ከ20 አመት በኋላ አግኝቼዋለሁ። ያ ነው በጣም ደስ የሚል ነገር ነው። ድንኪቲው በጣም ከሰው ጋራ በደንብ አድርጎ በእውቀትም በምታረጊው ነገሮች በአጠቃላይ ከሰው ጋር ያገናኝሻል። ያው ሰዎች አንተ ጋር ይደውላሉ እኛ ጋር ከቀረብክ በኋላ አይደለ? ከዛ ስለ ዶንኪቲው ምን አስተያየት ሰጡህ ነበረ? እንደተለመደው ጥያቄ አይደለም የሚጠይቁ ዶንኪቲው ላይ የምትጠይቂውና በቃ ውስጥሽን አውጥቶ ነው የሚያሳይ። ስለዚህ ከዛ ሲደውሉልኝ ዘውዱ እንዲህ አይነት ሰው ነው እንዴ እስከ ማለት ነው ሰዎችን እንትን ያሉኝ እና በጣም ደስ የሚል ነው። በጣም ደስ የሚል ነው። እሺ ያው ቤተሰባችን ነው ዶንኪቲው እና ዶንኪቲው በአንድ አመት ስለደረሰበት ደረጃ ምን ትላለህ? ገና ብዙ ይሰራል ብዬ አምናለሁ። ከዚህ የበለጠ ገና ብዙ ነገር እንደሚሰራ እምነት አለኝ አምናለሁ። ስለዚህ አንድ አመት አይደለም ገና 100 አመት ይሰራል ብዬ ገምታለሁ። እንኳን ደህና መጣሽ መዲና። እንኳን ደህና ቆያችሁ። ስለመጣሽ ደስ ብሎናል ስላየንሽ። እኔም አመሰግናለሁ። እሺ ከቀረብኩ በኋላ ከህዝቡ ጋር የነበረው ምላሽ በጣም ደስ ይላል። በጣም ደስ የሚል ለማውራት ይከብዳል። በጣም ወዲያው ምላሹን ያገኙት እኔ ያው የልብ ነበረብኝ በሰዓቱ የቫልቭ ጥበትና ስፋት ብለውኝ ከዛ ህክምና ላይ ያለው ነበር። ያው ትንሽ ገንዘቡ ብዙ ነው። ከዛ ምላሹን ግን ወዲያው ያገኙት የኢትዮጵያ ህዝቦች በጣም ከሚባለው በላይ ነው። አመሰግናለሁ ኢትዮጵያ ህዝብ። አንቺ ጋር የሚደውሉ ሰዎች ነበሩ በቀጥታና ስለ ዶንኪቲው ምን ይሉሽ ነበረ? በጣም ነው እንትን የሚሉት በጣም ማግኘት ይፈልጋሉ እናንተን አጠቃላይ እንትኑን ማለት ነው። ያው ምስጋናን አቅርቤያለሁ በአካል እናት በጣም ብዙ ሰዎች ህክምናው ተሳክቷል አይደለ? ተሳክቷል። ደስ ይላል። አሁን ደህና ነሽ? አልሐምዱሊላህ በጣም ደህና ነኝ። በጣም ሰዎች ናቸው በርቱ፣ ቀጥሉበት በዚህ መልካም ስራ። ብዙ ሰዎች ደግሞ ቀጥሉበት በይልኝ አማና ብለውኛል። አማና አደራ እንደ ማለት ነው። በዚህ እንዲቀጥሉ መርዳት እየፈለግን መንገዱን ማናቅ ብዙዎች አሉን ብለውኛል። ብዙ ሰዎች ይሄን መንገድ በመክፈቱ በጣም ብዙ እኛ ጥሩ ስራ እየሰራን ነው። አመስግኝልኝ በዛው ይሄንንም ደግሞ እንዲቀጥልበት ነገር ይደምረኛል። አለስተን እናመሰግናለን መዲና። በቀደም አንዱ ጸጉሩን ሲደባብስ አይቼ ትዛልከኝ። አሁንም ባለፈው ደግሞ ሲያጃጅለኝ ዞር ብዬ ፈለኩ ጠረን ቢሸተኝ። ከዚያም ቀድሞ ባለፍንበት ሄጄ አንቆይ ነበርምባ ስታቅፈኝ ትዝ ብሎኝ ደጄ ላይ ስቆም ቤቴ ልገባ ትዝታን ሽሽት ፍጹም ጥቋቁሮች ወደሚገኙበት ሄድኩኝ ሩቅ ሀገር። ከሄድኩበት ቦታ ማመሳስልበት ደግሞ ቢቸግረኝ የሚደንቅ ነገር ከሴቶች ነጥዬ ጭራሽ ማይመስሉህን ወንዶቹን እያየው ልክ እንደርሱ አዳሞች ስልናፍቃለሁ። እንኳን ደህና መጡ ጋሽ ፍጹም። እንኳን ደህና ቆያችሁ። ከህዝብ የመጣው ምላሽ እኔ የሚገርመኝ በቃ በጣም ከእግዚአብሔር በታች የኢትዮጵያና የኤርትራ ህዝብ በጣም ነው የሰማኝ ያገዘኝ። እስካሁን በሱ ነው ያለሁት። በቃ የደወሉ ኧረ በእናትህ ደህና ነው ወይ እንዴት ነው እና አመስግን ብለውኛል። እግዚአብሔር ይስጥልኝ። በጣም ህክምናው ምን ላይ ነው ያለው? አሁን ዳያሊሲስ እያደረኩ ነው። በሳምንት 3 ጊዜ ነው የማደርገው። ያው ፕሮሰሱን አሁን እየጀመርኩት ነው። ባለቤት የመጣለች አሁን ሳምንት ነው ያደረገችው ከመጣች። ገና እሷም እየታየች ነው። ህክምና የእሷ ውጤት ታይቶ ነው አሁን ለፕሮሰሱ ለተከላው የሚመቻች ከሆነ ያዘጋጁናል፣ የማይመቻች ከሆነ ደግሞ ሌላ ፈልግ ይሉኛል። አሁን ለጊዜው እሷ እየተመረመረች ነው። ከመጣው በኋላ በቃ ራሱ ሰውነቴ በሽታው ግማሽ በግማሽ ነው የጠፋልኝ። እግዚአብሔር በጣም ብዙ ሰዎች ኢብራሂም ምን አድርጋችሁ ነው የጠፋው ዶንኪቲው ላይ የት ሄዶ ነው ይላሉ። የት ሄደን የጠፋው? ለምንድን ነው የጠፋው?
አለውኝ አሁን ተዳርም እና ተዳሪ ከለከለ ዶንኪቲዩብ እሺ ያው ነገሩ እሱ አያጠፋም ግን አለውኝ አንዳንድ ስራ ላይ ያው በቀላለሁ እመጣለሁ በጣም ጥሩ ምን ትሰማለህ ስለ ዶንኪቲዩብ አሁን ውጪ ሆነህም ምናልባት አጋጣሚ ሰዎች ሲያወሩ ምናምን ሊገጥም ይችላል ቪዲዮዎች ታያለህ ባለበት ሌላ ስራ ጀምራለሁ ምንድነው አስተያየት ምን ትሰማለህ አሁን እንደ ዶንኪቲዩብ እንዳንተም ከሳንቲም ጋር ያለው ግንኙነትን ገንጥ ለማስቀረት እርዳታው ጀመረ ዝም በቃ እርዳታው ይገባል ዝም ብሎ ይገባል ግን ሸቶ አይገኝም ያ ነገር መለያየቱ መገነጣጠሉ በጣም አሪፍ ነው ለምን ከዚህ በፊትም በነበሩ እንትኖች ላይ ብዙ አይነት ነገሮችን ሲያስነሱ የሚመጡ ነገሮች አሉ በጣም ከሳንቲም ጋር በተያያዘ ማለት ነው እኔ የምላቸው ምንድነው በቃ ሰዎቹን አገናኘ አታገኝ ስልክ ፐርሰናል ስልክ የለውም አናገኘውም በቃ አይገኝም እኛም አናገኘውም ለዛ ደስ የሚል ነገር ነው ኢብሮ ቫይን ነበረ ዶንኪቲዩብ ላይ ማለት የሚቀርቡ አጫጭር ድራማዎች ነበሩ አላ ይደብራል አባቱኛ ማለን እኛንም አናግረን በቃ አውርዳትና አናግረን እኛ ሳለን አይደለን የምንድነው አባቱ እንተዋወቃለን እና ቸገራል አባቱ እንተዋወቃለን መተዋወቅ ቀላል ነው በቃ ተንተዋወቅ ምንድነው ሴት ልጅ እዚህ ጋር አትግባ አትውጣ ነው እንደምትለው አባቴ ከዚህ ታገኛለህ ምን ችግር አንተዋወቅ አናግራኝ አናግረኝ ምንድነው ነገረኝ እኔን አናግረኝ አይ የሚያድርስ ነገር ምንም ነገር አያስፈልገውም በቃ አናግረኝ አናግርሻለሁ አይደል እንዴ ተዋወቅ ነው ያልሽው አይደል በቃ እንተዋወቅ ምን አደርጋለሁ ነገረኝ አረጀጀለው የሰው አለ ሽንታ ማን ነው እና እንዴ ነው ወደፊት አሁን እነዛን ቫይኖች አጫጭር ድራማዎች ወደፊት ይዘ የመምጣት ሐሳብ አለ ወደዚህ አለኛው ዝም ብዬ እንትን ትቼው አልተቀመጥኩኝም ግን እንዳልኩ ቀጣይነት እንዲኖረው አድርጋለሁ የሚል እምነት አለኝ እቀጥላለሁ በጣም ነው ያው መነሻችን ምስጋና ነውና ዋናው መተንፈስ ነው ፈጣሪ በዶንኪዩቲዩብ አማካኝነት ከውድ ኢትዮጵያውያንና ኤርትራውያን ቤተሰቦች ጋር ስላገናኛችሁኝ በጣም ደስተኛ ነኝ በዶንኪዩቲዩብ በኩል ያለኝ ቅሬታ አሁን ችግሩ በዶንኪዩቲዩብ አማካኝነት ታዋቂ ሰው አደረጋችሁኝ ቅሬታ ይሱኝ በሄኩበት ማለት ነው ዋናው መተንፈስ ነው የሚል ነገር ነው ማራምደው ዋናው መተንፈስ ነው ለማለት ደግሞ የግድ መትረፍ ያለበት ሰው አገር መትረፍ አለበት ይላል ክልል ይላል ትዳር ይላል ለኔ መትረፍ ያለባት መጀመሪያ እናት ምድራችን ነች እናት ምድራችን ካልተረፈች ደኗ ከተጨፈጨፈ መተንፈስ ካልቻለን ሌላው ሁሉ ትርፍ ነው ባይ ነው ስለዚህ ዶንኪዩቲዩብን ካገኘን በኋላ ብዙ ነገራችንን ቀየረልን የመጀመሪያ ስራችን የነበረው ምናልባት ወደ 40 የሚሆኑ እናቶች ተፋሰስ ወንዝ ላይ የሚሰሩ አካባቢ ከተማ ግብርና ላይ ስለምንሰራ እዛ አካባቢ በጣም የተጎዱ እናቶች ነበሩ በዶንኪዩቲዩብ አካባቢ ላይ እድሜ ከፋይን ካብን ኢትዮጵያንና ኤርትራውያንን እዚህም ሀገርም ያሉ ውጭም ሀገር ያሉ እነሱ በሰጡን መንገድ ገንዘብ ለእያንዳንዱ እንዲቋቋሙ አደረግን በተለይ ልዩ እንክብካቤ የሚፈልጉ ህፃናት ያሏቸውን የእናቶችን ችግር ለካየም ሁሉ ችግር በየቤታችን ተሸክመን ነው አላስፈላጊ ነገር ስንጨቃጨቅና ስናወራ ምንለው በህይወቴ የሰውን ህይወት ዶንኪዩቲዩብ ሲቀይር አይቻለሁ ሌላው ለ88 ለሚሆኑ ሸንኮራ ሁለት እናቶቻችን ለ14 አመት ከጉድጓድ ውስጥ ውሃ እየተሸከሙ ለተለያየ በሽታ ለኩላሊት ለመውደቅ በሽታ በእናንተ በዶንኪዩቲዩብ ምክንያት አሁንም እንደገና እድሜ ለኢትዮጵያውያን እድሜ ለኤርትራውያን ክፉይን ካብን ጉለሌ ክፍለ ከተማም በቀን ስንት በዚህ ተሸከማላችሁ? አረ ብዙ ነው። እሳቸውን ጠይቃቸው 8 ጊዜ ሄጄን ማለት በሁለቱ ወረዳ 7 ሸንኮራ ቁጥር 2 የ88 ገበሬ እናቶች
የወንዝ ዳርቻ ፕሮጀክት ለዛኛው ሳይት 5000 ዩሮ ያ ነው አለ ይኸው ቧንቧ ኦኬ ቧንቧ እዛ እሱ የወንዝ እዛ ጋር ያለው ቧንቧ በጣም የሚገርም ውሃ መሸከም የለም እያንዳንዱ እናቶች 88 በየመደባቸው ውሃ ይመጣላቸዋል ወደዛ ነው እጅ ለእጅ ከተያያዝን የሌለው ሰው የለም የማይችል ሰው የለም የማይረባ ሰው የለም የሰው ልጅ እስከተነፈሰ ድረስ ስለዚህ እጅ ለእጅ ከተገናኘን እጅ ለእጅ ከተያያዝን ተሰባስበን ሐሳብ ካዋጣን ልብ ካዋጣን መልካምነትን ቀናነትን ካዋጣን ኢትዮጵያን እንደ ኤርትራን ኤድ ማለት እንችላለን ምንድነው እየተደረገ ያለው ይሄ ሁሉ በዶንኪቱ በአማካይነት በልባሞች ኢትዮጵያንና ኤርትራውያን እጅ ለእጅ ተያይዘን ኢትዮጵያን ኤርትራን ኤድ ነው ማለት ያለብን ይሄን ፕሮግራም ይሄ ሁሉ ወገን ይያለ ይሄ ሁሉ ሐኪም ይሄ ሁሉ የተማረ ይሄ ሁሉ ልባም ይሄ ሁሉ ገበሬ ይሄ ሁሉ አስተማሪ ይሄ ሁሉ ይያለ የሚያገናኘው ቦታ ነው የወጣውና እንኳን ደስ ያላችሁ እዛ ቦታ ላይ ደርሰናል እና ሰርተፍኬቱን ያው ስጡልን ለሁሉም ኤርትራ አይደለም ወይ ነፍስ ስቃተት በሳቅ ጨዋታ እንዴት አስችሎት ዝም አለ ጌታ ናፍቆ ነበረ በእጅጉ ሽቶ ሲነጋ መንቃት ፍቅር ሸምቶ የበሉት ሁሉ መቼ ያስደስታል እየጎረሹ ሲያስርብሽ ያድራል ጎባጥ ያቀና ብራን የሰጠ ባንቺ ወረፋ ምናቶ ጌታ የተቀመጠ የሽቅርቅር ነው ደጃፉ ሲታይ እንጃ ግን ጥቅሙን የዛሬን ነው አይ ተገትራለች ሊመስሎታ ደጃፉ ላይ ችሎ የዋለ መሸልኝ ብሎ ሲተረማመስ ጉዱ ልታይ ምን ልትጠቀም ብትመለከት ጀግና ነው ዙዞ እያለቀሰ ሽፍታ ሲያመልጥ ፈሪ ተይዞ አቆይ ቢላት የማይበጃትን አጉል ትዝታ ትሰየማለች ትርፍ እንደሚያገኝ ከደጅ ወጣ እንጃላት ለዚህ ችፉዬ ገላ እንዳትቀመጥ ባካሏ ቀላ የማይታየው ነፋስ ሲደፍራት ካይንስ ክጠፋ የጎተተ ነው የወሰዳት ክፉ ማህፀን ላንዴ ተደፍሮ መንታ ይሸከማል ሌላው በፊናው 50 ተዳርቶ 50 ይከሽፋል እንዲኖኮ ተሸከም ሲለው አንገት አጥብቦ ትከሻን ደሞ ያንቦረቀቀው አንኪ ቅመሽ ይዝገይ መከራ እንድንቋደስ ሁሉ የተሰራ ብሏታል አሉ ያፉዞ ወዷ እያቀፈችው እስኪዝል ክንዷ የሽቅርቅር ነው ደጃፉ ሲታይ እንጃ ግን ጥቅሙን የዛሬን ነው አይ አየሁት አይኗን እንባ ሸክፎ አድማስ ላይ ፈዞ እያወቀችው በወቃሽ ዳኛ ችሎት ተይዞ እንጃላት ብቻ እርሷ ታውቃለች ያደረጓትን ደጅ የሚያስከትር ያቀመሷትን እንዲኖኮ ተሸከም ሲለው ጉሮሮ አጥብቦ ሆድ ለጠጠው ሆድ ከተነሳ ይቀር ላውጋሽ አንድ ነገር ቢበግን ፈጣሪ በገነትም ሆኖ አዳም መብላት ቢያምረው ሰፋ አደረገና መልሶ ሆድ ሰጠው ተሸክሞት ሚዞር ጠላት እንዲሆነው እንጂ ቃል አውጥቶ እንጃ መራገሙን ሆድ ከመስጠት በላይ ምን ሊገልጽ መሙን እናም ሆዳሙ አዳም በእግዚአብሔር ተኮነነ ማይሞላ ከረጢት ተሸክሞ መዞር መድከምጣው ሆነ አንቺ የአዳም ልጅ መመዘጃሽ ልኩ ቅምቅም አያት ሆኖሽ ባይታወቅም መልኩ ግብራቹ አንድ ነው የሚያንገበግበው የሚያጨናንቅሽ የርሱም ጉዱ ሆዱ ያንቺም ጉድሽ ሆድሽ ይጎድለዋል ሚዛን ያቀማመጥ ጎራሽ እንደ ዳኛሽ ሁሉ ይለያያል ኪሎሽ እያወቀችው ነው ሚን ተከተክ ደሟ ኑሮን ምትሞግተው በኡፍ ገላ አቅሟ ከበሩ ቆማ ያለቀሰች ደሞ ምትስቀው እንዴት የሚያሳምም ቀልድ ሰምታ ነው ከዛ መልከርግብ ፍቅርን ቀመሱ አፉ ሲከፈት ነው የሚታየው ያውሬ ጥርሱ ገላ ትቶ አካል ትቶ ነፍስ ነው የሚበላ ነፍሴ ላድን ብላ ስትደጉመው ውላ ከደጁ ቆማ ነገ ምትጠብቅ ልበዘረጡ በድካም ምክንያት የልቧ ጮማ እስክትሞት ቀልጦ አሮጊቶቹ ጎረቤቶቿ ወሬ ነው አሉ የሚያጣፍጡ አባወራቸው ለራት ሲመጣ የሚያቀርቡት ሊያጡ አምላክ ሲወዳት እውጪ ቆማ ዓለም እንድታይ ደጃፍን የሰጣት የርሷ ጥበብ ነው የጎደለውን ባነሰው መምላት ከስሜቷ ድፍድፍ ብሶቷን በጥብጣ ህመም ስትግተው እንዳልሰከረ ሰው ካፉ እየታገለ ስሟን ነው የሚያጎድፈው እንደዱናት ለርሱ እድፍ ለሚሆናት በምልልስ ብዛት አንዱኑ ሊያገማት አምሽቶ ከመሶብ ሲቆርስ ከብስቷ ሲነጋለት ደሞ ጦር ሚሰብቅ ለሞቷ
በርበሬና ቂቤ አኑራ ስትቆየው ጭቃ ለቀለቀው ራሱ እንዳልቀባ ጠልቶ እንደተው አፈር አለኝ ደሞ ይላል ሰው መምሸቱ ለማይቀር ሄዶ ለሚጎርሰው የእራቱን ሌማት ራሱ አረከሰው ውሻ ቢሮጥ ወይ ነክሳት ወይ ሊልሳት ጥላቻው መውደዱም ካፉ ቢሆንም አይደንቃት እንዲህ አይደለም ወይ በልቻል አርገው ሲለው ጆሮን በዛ አድርጎ አፍን ያሳነሰው እንዲህ አይደለም ወይ በልቻል ይሄን ሲለው አንገትሽን ጠበብ ትከሻሽን ደሞ ቦርቀቅ ያደረገው እንዲህ አይደለም ወይ በል ተሸከም ሲለው እነንተንን ጠበብ ማጸንሽን ደሞ ሰፋ ያደረገው እንዲህ አይደለም ወይ በል ተሸከም ሲለው ጣትሽን አቅጥኖ መዳፍሽን ደሞ አንድ ወጥ ያደረገው ጀርባውን አጽንቶ በል ተሸከም ባይለው ለቤት ጠባቂነት አህያ ምን አንሶት ዳገት ሚሞግተው እንዲህ አይደለም ወይ እያፈራጠመ ሁሉንም በፊናው ባቁም ያሸከመ እንግዲህ ዶንኪ ቲዩብ ሲጀምር እኔ ከዚህ በፊትም የነገረኝ ነገር አለ ያው ከዜሮ በሉት ሰብስክራይብ ዜሮ ነው የሚያየው ሰው ዜሮ ነው የሆነ ዶንኪ ቲዩብ ሚል ያህያ ምልክት ያለው ቲዩብ ነው የተጀመረውና ብዙ ሰው አሁን በስራው እንደሚደነቀው አይደለም ብዙ ሰው የሚደነቅ የነበረው በአህያዋ ነው አይደለም ከኋላ ባለችው በሎጎ ነበር ብዙ ነገር የሚያስደንቀው ብዙ ነገር አድርገዋል እዚህ ሲደርሱ ግን በዚህ ውስጥ ብዙ ዋጋ የከፈሉ ሰዎች አሉ ይሄ ስራ ይሄ ድካም ይሄ ልፋት ይሄ ውጤት የኔ ብቻ አይደለም ከኋላ ሀብዬ ሲጀምር እዚህ እስከምንደርስ ድረስ ዋጋ የከፈሉ ቤተሰባቸውን የከፈሉ ጤናቸው ዋጋ የከፈሉ እንቅልፍ ያጡ ለተለያዩ ህመም የተዳረጉ ጭምር ወጣቶች አሉ ከኔ ጋር ስለዚህ ብዙ ሰው እኔ ታዋቂ ስለሆንኩ እኔ ኮሜዲያን ስለሆንኩ እኔ ስለሚያቅ እኔ ከፊትም ስለሆንኩ የጀመርኩት ከፊት ያለውት እኔ ስለሆንኩ እኔን ያመሰግናል እነዚህ ልጆች ሊመሰገኑ ይገባል እነዚህ ሰዎች ካለኝ ነገር ላይ የዶንኪ ቲዩብ ቤተሰብ እንደዚህ ባለበት በየቤቱ ሆነም እየተመለከተ እነኚህ ልጆች ሪኮግናይዝ ማድረግ ፈልጋለሁ በዚህ አጋጣሚ ለነሱም እንግዲህ ተወሰነ ሽልማት ተዘጋጅቷል በርቱ ብሏል ኮሜዲያን እሸቱ ስማቸውን ጠራለሁ ወደዚህ መተው ይሄን ሽልማት ይወስዳሉ በነገራችን ላይ እንግዲህ እነዚህ ልጆች ዶንኪ ቲዩብ ሲመሰረት ከኮሜዲያን እሸቱ ጋር የነበሩ ናቸው በ2000 ብር ክፍያ ጅምር የጀመሩ ናቸው ስለዚህ እንግዲህ ቤተሰቡንም ጭምር ለቤተሰቡ ጊዜ መስጠት ሲገባው የቤተሰቡንም ጊዜ በመሻማት እሸቱንም ማኔጅ በማድረግ ከእሸቱ ቀጥሎ ብዙ ጊዜ ዶንኪ ቲዩብ ላይ ስሙ የሚጠራ ሰው አለ ማን ነው ሸዋንጌ ለዋካች ስለዚህ ሸዋንጌ እኔ ማቃለው ልጆች አሉ ቤተሰቦች አሉ ከዛ ሁላ ጊዜ ላይ ተሻምተ ጠንከረ በርተተ ከእሸቱ ጀርባ ሆነ ይህ ምርጥ ነገር እንዲወጣ ስላክ እናመሰግናለን ሁላችንም ስለዚህ አብረን ብንሰራ ኢትዮጵያ ውስጥ የሆነ ነገር መፍጠር እንችላለን ለሌሎች ሰዎች ድምጽ መሆን እንችላለን አንድ ኢንዱስትሪ መፍጠር እንችላለን ብሎ ሲነግረኝ ያው አምኖብኝና አክብሮኝ ነው ብዬ ነው ማስበው እግዚአብሔር ያክብርልኝ ኮሜዲያን እሸቱ አክብራችሁኝ ለዚህ ክብር ስላበቃችሁኝ በጣም ነው ማመሰግነው በዚህ አጋጣሚ ሌላዋ ተመስጋኝና እንግዲህ ተሸላሚ ሜላትን ወደ መድረክ እንጠራለን እሺ ምን ማለት እንዳለብኝ ያላቅም በጣም ደስ ብሎኛል ዛሬ እጅግ የተመረጠ ቀን ነው ለኔ ማለት ነውና እሺ እንዳለው ቅድም ሸዋንጌም እንዳለው በጣም ብዙ ነገሮችን አሳልፈን እዚህ የደረስንበት ዛሬ እቺ የመጀመሪያዋና አንደኛዋ ቀን ናትና በጣም አመሰግናለሁ እሺ እግዚአብሔር ያክብርልኝ እናንተንም እንዳከበራችሁኝ እግዚአብሔር ያክብርልኝ ይላልው ሶስተኛው ተመስጋኝና ተሸላሚ ደግሞ ሄኖክ ነው ሄኖክን ወደ መድረክ ሄኖክ እኔ ምን እንደሚላት ምን ማለት እንዳለብኝ አላቅም ዛሬ ደስ የሚል ቀን ነው ሁላችንም ተሰብስበን እንደዚህ ስንታይ በጣም አዲስ ልጆች አሉ የነባሩ ልጆች አሉና ዶንኪ ቲዩብ የዛሬ አመት የነበረው እና አሁን ያለው ነገር ስናመሳስለው በጣም ልዩነት አለው ካሁን በኋላም ደግሞ ሰፊ ልዩነት እንደምናመጣ በራሳችንም ላይ በሀገራችንም ላይ ከሀገራችንም አልፈን ደግሞ ዓለም ላይ ሰፊ ልዩነት እንደምናመጣ ተስፋ አደርጋለሁ እና እሺ በጣም ነው ማመሰግነው
አንድ ነገር ተጨማሪ ማውራት እፈልጋለሁ። እኔና እሺ ያኔ ልጅ እያለን የሆነ ፕሮዳክሽን ነበረን ፈንቀሽ ፕሮዳክሽን ይባላል እና የተለያዩ ግጥሞችን እሱ እየተቀረጸ አብረን ኤዲት እያደረግ ነው በሲዲ ቀርጸን አስቀምጠን ነበርና ያንን እንትን ለመሸጥ ማለት ነው እና ከዛ ጊዜ ጀምሮ ነው ይሄ ኢንተርቴይንመንት እና የፕሮዳክሽን ስራ ውጥ ነው የተጀመረው ማለት ነውና አሁን ደግሞ ዶንኪቲው የሚባል እንትን ተፈጠረና ዛሬ የምናየው ደረጃ ደርሷል እና በጣም ነው ማመሰግነው ትልቅ ስጦታ ነው ለኔ እና በጣም አመሰግናለሁ ለዮባ እንኳን ደህና ቆያችሁ። የህዝቡ ምላሽ ምን ይመስል ነበር? የቤተሰቦቻችን በጣም ከምጠብቀው በላይ ነበረ። ማለት እኛ አልጠበቅነውም። በትንሽ ጊዜ ውስጥ እንደዚህ አይነት መልስ ሰጥቶሽ ከምናገኛለው ምናምን ብዬ ፊቸር አላረኩም። ቢያንስ ዶንኪቲዩብ ለኔ ቪዲዮን ከሰራልኝ ከ12 ቀን በኋላ ነው እኔ ቢያንስ የምፈልገው አይነት እንትን ያገኘሁት ማለት ነው። መሄድም መታከም የምችልበትን ብር ማለት ነው። እና በጣም ነበር ደስ ያለን። እኔ ምስጋናም ስንሰራ እነሺ የሚመጡ ጊዜ በጣም ነበር ደስ የሚለው። ስልክ ደግሞ በጣም ነበር የሚጮህ የሚገርምሽ። ስቲል አሁን ኢትዮጵያ ከገባው ከወር ልክ ቤት ስገባ ስልክ መጮህ ጀምሯል። ያን ጀምሮ አሁን ዛሬ ራሱ የጠየቀኝ ሰው አለመቱ ገና ዛሬ አሁን የጠየቀኝ ብዙ ሰው በጣም ዶንኪቲዩብ ይከታተላል። ብዙ እዛም ሆነን እኛ ራሱ ኖርማል ስልኮች ምናምን ነገር ይደወሉ ነበር። ኖርማል ዶንኪቲዩብ ላይ ገጣሚ አንዳንዴ ላይቭ ስንገባ ከዛም ደውሉናል ሰዎች እና ያለው ፊድባክ በጣም ጥሩ ነው ከምልሽ በላይ ማለት ነው። ያው ዶንኪቲዩብ ከአንተ ከምታውቀው እስካሁን ባለው ፕሮሰስ ውስጥ ምን ስሜት አለው? ደግሞ በአንድ አመት ስለደረሰበት ደረጃ ምን ትላለህ? እኔ ማለት በእኔ በኩል አሁን የምለው ማለት ለእኔ ቃላት ያንሰኛል። ማለት እኔ የነበርኩበት አለ ከዛ በኋላ ደግሞ ከምናገኘው በእንደዚህ አይነት ነገር ነው ማለት ቢያንስ እንትን ሆኗል እሱ ምክንያት ሆኗል። ከኔ በኋላ ደግሞ ምክንያት ይሆንላችሁ ብዙ ሰዎች አሉ ማለት ብዙ ሰዎች ነው ያለው ብዙ ዩቲዩብ ሲሰራላችሁ የነበሩት በሸቱ ጋር ማለት ነው እና እነዛም ሰዎች ደግሞ በሂደት ለውጥ እያመጡ እንደሆነ አውቃለሁ እና በጣም ደስ የሚል ነገር አለው ጥሩ እየሰራም እንዳለ አውቃለሁ። ሲዩቢ ህክምና ምን ላይ ነው ያለው አሁን? አንድ ያገርኩኝ ስፓይናል ሰርጀሪ ሰራው። ሂፕ ላይ ደግሞ እዚህ ጎኔ ላይ እግሬ ዞሮ ነበር ወደዚህ እንዳይታጠፍም እዚህ ጋር አጥንት ነበር የበቀለ እሱ ወጡት። እንጂ ጉልበቴ እንዲታጠፍ አረጉት። እዚህ ውስጥ አጥንት ነበር አወጡት። ይሄኛውም ይታጠፋል አሁን የተወሰነ ግን እዚህ ሂፑ ላይ የተወሰነ ያው ቤድሶርም ምናም ስለነበረው በደንብ አይታጠፍም። ይሄኛውም ትንሽ ያስፈልገዋል ኮሬክሽን ማለት ነው። ግን ለዛ ነው በተክላላ ግን 4 ሰርጀሪ አድርጌያለሁ። ኦኬ ከዚህ በኋላ ያለው ነገር እንዴት ነው? ቆሞ እስከ መራመድ ድረስ ያለው ፕሮሰስ? ከዚህ በኋላ ያለው ነገር ኖርማል አሁን እዚህ ፊዚዮቴራፒ ሰራለሁ። በፊዚዮቴራፒ ያለውን ለውጥ አየውና ከዛ መልስ ባለው ነገር ያው የተወሰነ ከሆነ ሌላ አይነት እንትኖች አሉ ከመኖች ሲሙሌተር አለ ኖርማል ደግሞ እዚህ ኖርማል የምጠቀምባቸው አሉ ካስተር ምናምን እነሱም ደግሞ ኖርማል የሚቆሙበት እንትን አለ ህክምና ማለት ነው። ስለዚህ ቆሞ የመሄድ ተስፋ አለው ማለት ነው። ቆሞ የመሄድ ነገር አለው። ሎሳ ማለትም የመጨረሻ አማራጩ ሲሙሌተር አለ ሲሙሌተር ይሆናል ብለዋል። በጣም ደስ ይላል። ለዛ የሚያስፈልገን ያህል ገንዘብ አለ ተገኝቷል። ያኔ ላይ እንትነሽቱ ቪዲዮን ሰርተው ከሄዱ በኋላ ከዛ በኋላ ብር እየገባ ነበር። እኛ ለህክምና ለትራንስፖርት ማንድ ላይ ወጣ ነው ሙሉ 2.1 ነው የሚፈጀው። ከዛ መልስ የተረፈን አለ እሱ ጥያቄዎችን ጨርሻለሁ። በጣም ነው የምናመሰግነው። ቆመ ደግሞ እንደምትመጣ ተስፋ አለን በሚቀጥለው ስናከብር።
እኔ ያው በዶንኪ ቲዩብ ከመጣው በኋላ ቤተ መንግስት ድረስ ገብቻለሁ። በዶንኪ ቲዩብ ምክንያት የአፍሪካ ህጻናት ቀን ላይ ተጋብዤ የፕሮግራም አቅርቤያለሁ እና ሰዎቹ እኔን ከማድነቅ ይልቅ ኮሜዲያን እሸቱን ነው የሚያደንቁት ማለት ነው። የሚያዩትን ስራ እንዴት ነው እንደሚሰራ ማወቅ ይፈልጋሉ። አሁን በጎ አድራጎቱ ምኑ እንዴት እንደሚሰራ ማወቅ ይፈልጋሉ። አንዳንድ ሰው ገንዘቡን ራሱ ኮሜዲያን እሸቱ ከራሱ የሚያወጣ ይመስላል አንዳንድ ሰው ደግሞ የሚያውቃቸው የራሱ ዘመዶች ምናምን የሚረዱ ይመስሉታል። ግን እኔ እውነታውን ነው የምነግራቸው። ዝም ብለው የሚደውልላቸውን ሰው ቁጭ ብለው እየጠበቁ ነው እንደሚሰሩት ነው እኔ የምናገር። ፕሮግራሙን ማየት እኮ በቂ ነው። አንድ ነገር አይተው ጀርባውን ትረዳዋለህ። የተለየ አጋጣሚ አለ ልትነግረን? አዎ ስጦታ ተሰጥቶኛል፣ ሰዓት ሰጥቶኛል። በጣም ያደንቀኝ አድናቂ ካጠገባችን የሚሰራ ፎቅ አለ እና ኮንትራክት ነው የሚሰራው እንዳለ ከመጀመሪያው ጀምሮ የነበረውን ቪዲዮ አይቶታል እና ይሄ ሼካ ቤቱ የሚለውን ፕሮግራም ከጀመርን በኋላ ነው የሰጠኝ ስጦታው። እሺ ስለ ዶንኪቲው የምትነግረን ነገር አለ? ይቀርባ ዶንኪቲው አቅሙ እያበረታ በሄደ ቁጥር እያንዳንዷን ክልልም እያንዳንዱን እናቶች ነው የሚደርሰው። በጣም ነው የምናመሰግነው። በጣም ነው የማመሰግነው ዛሬ። እኔ በጣም አመሰግናለሁ። እስካሁን ስለመጣንበት ጆርኒ በሸዋንጌ ባጭሩ ይነግረናል። ወደሱ እንሂድ። ቴንክ ዩ በእምነት እንግዲህ ያው እንኳን ለዚህ ቀን በሰላም አደረሰን። ስንጀምር እንደዚህ አልነበረም። ያው እንደምታውቁት በሻማ ሁሉ የቀረጽንበት ጊዜ ነበር። ማን ያዘዋል እዚህ ነበር ፊቱ ላይ ባትሪ ስልክ ባትሪ አብርተንበት ድምጽ በስልክ ነበር የምንቀርጸው፣ ምስልም የምንወስደው በቃ በስልክ ነበር በአጠቃላይ የምንቀርጸው። 8 ካሬ ቤት ውስጥ ነበር ስራ የጀመርነው። የድምጽ መሳሪያ ወይም የምንጠቀምበትን ማቴሪያል አይተው ብዙ ሰዎች ስንጠራቸው አይቀሩም። ሐሳባችንን አይተው ነው ብዙዎቹ የሚመጡት ማለት ነው። እና ሐሳብ እንደሚያሸንፍና ወደ ስኬት እንደሚያደርስ የተረዳውበት እንደግልም እንደ ቡድንም በጣም ያየንበት ነው። መጀመሪያ እንግዲህ በበጎ አድራጎት ስንሄድ ሙዳይ በጎ አድራጎት ማህበር ነበር ይሄር ነው። እዚህ ዶንኪ ቲዩብ ስቱዲዮ ድረስ መታ ፈንድ ሬዝ ተደርጎላት ከ2 ሚሊዮን ብር በላይ ነው ያገኘችው። የመጀመሪያው ለሀገርሽ ያብቃሽ የሚል አንድ የተጀመረበት ዋነኛ ዓላማው ምንድነው? አረብ ሀገር ወይም በመላው ዓለም የሚኖሩ ኢትዮጵያውያኖች የሚተነፍሱበት ፕላትፎርም ያው አልነበረም ማለት ይቻላልና በጣም ይጨንቃቸዋል። ሴክሹዋል ሃራስመንት ሲደርስባቸዋል፣ ሰዎች እያሰሩ ገንዘብ ይከለክሏቸዋል። በጣም ብዙ ጭንቀት ውስጥ ያሉ ሰዎች እና በተለይኛ እዚህ ያለን ሰዎች በቃ ውጭ ሀገር ስላለ ብቻ የደላው ሰው ይመስለናል። እኛ ግን በጣም ብዙ መከራ እንደሚደርስባቸው ወይም ሐሳባቸውን ሼር የሚያደርጋቸው ይፈልጋሉና ይሄንን በማሰብ ለሀገርሽ ያብቃሽ የሚል ፕሮግራም እንትናል። የመጀመሪያ እንግዳችን በጣም የምትገርም ጀግና እህት ነች። የሚገርማችሁ ነገር አንድ እህታችንም በዚሁ በለሀገርሽ ያብቃሽ ላይ እንግዲህ እዚህ ኢትዮጵያ ያለች የአስገድዶ መድፈር የደረሰባት እህታችን ሀያት ትባላለች። ለማንም ሰው ተናግረው ማታቀውን ታሪክ በዶንኪ ቲዩብ ላይ ቀርባ አካፈለችን። ከዛ በኋላ በጣም ብዙ ኢትዮጵያውያኖች ተደፍረው ዝም ብለው ማለት ነው በውስጣቸው በጣም ቁስል ይዘው የተቀመጡ ኢትዮጵያውያኖች ወጥተው እኛም እኮ እንደዛ አይነት ነገር ደርሶብናል አንቺ ብቻ አይደለሽም ብለው ለብዙ እህቶቻችን ድምጽ ሆነዋል ማለት ነው። ከዛ በኋላ እሷ እዚህ ኢትዮጵያ የወሎ አካባቢ ልጅ ነች። ለተደፈሩ ህፃናት፣ ለተደፈሩ ሴቶች እንዲሁም ደግሞ እናትና አባት የሞተባቸው አናት ልጆች ፈንድ ሬዝ እያደረገች አመት ባል በመጣ ቁጥር የተለያዩ ድጋፎችን ታደርጋለች። በጀግና መፍጠርም በጣም ብዙ እንግዶች ነበሩን አክብረውን ከኛ ጋር የተጓዙ ሰዎች ነበሩ። ለምሳሌ እነ ታገል ሰይፉ፣ እነ ጋሽ ሰውነት ቢሻው የኢትዮጵያ ብሔራዊ ቡድን አሰልጣኝ ናቸው። ታላቅ ጀግናችን ናቸው። እነ ሰራዊት ፍቅሬ፣ እነ ኮሜዲያን ደረጃ፣ ጋሽ ታምሩን ዋናው መተንፈስ ነው የምታውቋቸው። እስካሁንም ድረስ አብረውን በበጎ አድራጎት የተጓዙ አባት ናቸው።
እነ ጋዜጠኛ አንተነን ታውቁታላችሁ የቲቪ ጋዜጠኛ ያው ጋዜጠኛ ብዙ ጊዜ ኢንተርቪው የተለመደ አይደለም አይደል አይታችሁ ከሆነ እኛ ጋር ግን ስንጋብዘው ማለት ነው አክብሮን መጥቶ ጋዜጠኛ አንተነ በዚህ አጋጣሚ በጣም ነው ማመሰግነው መምህር ዘበነ ለማ ከአንድ አመት በፊት ይመስለኛል ኮሙኒኬት ስናደርጋቸው ነበር በወቅቱኛ ስታንድ አፕ ኮሜዲ ነበር የምንሰራው ራድሰን ብሉ አይተውን በጣም የሚገርም ማበረታቻ ቃላትን ተጠቅመው በጣም እንደሚያደንቁን በጣም እንደሚወዱን በጣም እንድንበረታ ነግረውን በአመታቸው ወደ ኢትዮጵያ ሲመጡ ስንደውልላቸው ምንም አላንገራገሩ እመጣለሁ ነው ያሉ በጣም ነው መንወዳቸውና አመሰግናቸዋለን ከዛ በኋላ ምናልባት ፓስተር ጻድቁን እንግዲህ ትልቅ አባት ናቸው እሳቸውም በአንድ ጥሪ ነው በቃ ቀጠሮ ያዝንላቸው መጡ በጣም ብዙ ትምህርት አስተምረው ነው ሄዱት እነ ሰለሞን ቦጋለ ናስረስ በቀለ ዶክተር ሮዳስ ታደሰ እነ መጋቢ አዲስ ሸቱ ደራሲ ሳዳ መሐመድ እነ ኡስታዝ አቡበከር ትልልቅ እንግዶች ኢትዮጵያ ውስጥ አሉ የተባሉ ብዙ ነገር ያበረከቱ ኢትዮጵያውያኖች ጀግኖች ዶንኪ ቲዩብ ላይ መጥተው ታሪካቸውን ሐሳባቸውን አካፍለውናል ይሄ ደግሞ ለኛ በጣም ክብር ነው ብለን ነው የምናስበው አይገባንም በዚህ በአንድ አመት ጊዜ ውስጥ እነኚህ ሰዎች እኛ ጋር መጥተው ብዙ ነገር አስተላልፈዋል በጣም አስደናቂ ጊዜ ነበረ ከዛም በተጨማሪ እንግዲህ እንደምታውቁት ነው ሀገራችን ላይ በጣም ብዙ ነገሮች ችግሮች ነበሩ ለቡልቡላ አካባቢ ሄደናል ንብረታቸው ምንም የፖለቲካ ተሳትፎ የሌላቸው ግን ንብረታቸው ባንድ ምሽት ወድሞ ያደረ ማለት ነው 6 ሚሊዮን ወደመባቸው 5 ሚሊዮን ወደመባቸውና ቀጥታ የገንዘብ ድጋፍ በአካውንታቸው እንዲገባ አድርገናል እንቦጭን እኛ እንደ ሌሎች ጉዳዮች አልነበር ሲሪየስሊ ነበር ያዝነው ከጎንደር ዩኒቨርሲቲ ጋር በመተባበር ምናልባት ዶክተር አስራትን ታውቋቸዋላችሁ ጥናት እንድናደርግና ለዛ ችግር መፍትሄ የሚሆን ነገር ይዘን መምጣት አለብን ብለን በአንድ ወር ከምናምን ጊዜ ውስጥ ሰርተን መፍትሄ አቅርበን ባጠና ነው ልክ ማለት ነው እንቦጭ ከዚህ አካባቢ ላይ መወገድ የሚችለው በዚህ መንገድ ነው ብለን የራሳችንን ነገር አስቀምጠን ጥናት አድርገን በአምስት የቴሌቪዥን ጣቢያዎች እንዲተላልፍ አድርገናል ማለት ነው በጣም የሚገርም ንቅናቄ የነበረው ማለት ነው አለ ዶንኪ ቲዩብ ላይ የተቀመጠ ነገር ነው ምንም እንትን የሚል ነገር አይደለም ሌላው ድንቅ ልጆች ሾውን ከመጀመራችን በፊት የሚገርም ዝግጅት አድርገን ጥናት አጥንተን በኢንተርናሽናል ደረጃ የሚታዩ ስራዎችን አይተን እንዴት ነው ይሄን ስራ ብንሰራ ሰዎችን ማስተማር ይችላል ያዝናናል የሚለው ብቻ አይደለም ሰዎችን እንዴት ነው ማስተማር የሚችለው በተለይ ማንን ወላጆችን ማስተማር አለበት ህፃናት ልጆች የሚሰሙትንና የሚያዩትንም ነገር ተጠንቅቀን መርጠን ነው መስጠት ያለብን የሚል ሐሳብ ያለው ሾ ድንቅ ልጆች ብለን ፕላትፎርሙን ዘረጋ ነው ማለት ነው መብራት የሚጠፋው ለምንድን ነው ለምን ቲቪ አያቸው ብሎ እቺ ዱላ ከኔ ያገኛት እቺ እንትን ወጥ ምን ሰራበት አሁን ድምጽ ስጡ እየተባለ ነው እንዴት ነው ድምጽ የሚሰጠው በመጮህ ወረዳ አምጣ ይለኛል አምጣ ይለኛል በጣም በሚገርማችሁ ሁኔታ በአጭር ጊዜ ውስጥ በጣም ብዙ ተቀባይነት ያገኘ ትልቁ ሾው ከጀግና መፍጠር ቀጥሎ ድንቅ ልጆች ነው ከቪው አንፃርም እንግዲህ አንድ አመት ባልሞላ ጊዜ ውስጥ ከ300,000 እስከ 1.5 ሚሊዮን ሰዎች ያዩት ሾው አለ በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሽዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል ህልማችን ለ5 ሚሊዮን ሰዎች የሥራ ዕድል መፍጠር ሲሆን 1 ሚሊዮን ሚሊዮነሮችን ማፍራትም ነው መላው ኢትዮጵያን አፍሪካን ብሎን ዓለምን በንግድ ማስተሳሰር ነው በከፍተኛ ቴክኖሎጂ ታክሶ ህዝባችንን ህይወቱን ቀለል የተሻለና የበለጸገ ማድረግም ነው ምን ይጠብቃሉ ፈጣኑ የትርፍ ባቡር ላይ ይሳፈሩ ከ10,000 እስከ 20 ሚሊዮን ኢንቨስት በማድረግ በፈጣኑ የትርፍ ባቡር ላይ ይሳፈሩ ቅድሚያ 25% ይክፈሉ ቀሪውን በ2 ዓመት ውስጥ በማጠናቀቅ ተጠቃሚ ይሁኑ ይሎታል አክሲዮኑ በንግድ ባንክ በብርሃን ባንክ በኦሮሚያ ህብረት ባንክ በአቢሲኒያ ባንክ በሁሉም እየተሸጠ ነው በግንባር ከመጡ የካ ክፍለ ከተማ አጠገብ እንገኛለን
ወይንም ይደውሉ 0976 0051 00 ላይ በዌብሳይታችንም ashwa.com ላይ ያገኙናል። በአፍሪካ ተምሳሌት የሚሆን የቴክኖሎጂ ባለቤት ይሁኑ። አሽዋ ቴክኖሎጂ ሶሉሽን አክሲዮን ማህበር። እኔ የገረመኝ ነገር አንድ አመት መሆኑ አይገርማችሁ? ዶንኪቲዩብ አንድ አመት ነች። ዝም ብላችሁ ዶንኪቲዩብ ላይ ያለውን ቪዲዮ ብትመለከቱት አንደኛ በአንድ አመት ያልቃለው ይሄ ራሱ ሌላ ነገር ነው። ሁለተኛ ይሄን ያህል ኢምፓክት በአንድ አመት ነው። በዚሁ አጋጣሚ ለኮሜዲያን እሸቱ እናመሰግናለን ያሉ ሰዎች አሉ። ኃይለኛ ጀምሮ ተሰቡ ነበረ። ፐርሰናል ብሎ ነገር የለም። ኢብራሂም እንግዲህ ያው ቢያንስ የ13 አመት ጓደኛዬ ነው። ከዶርም ጀምረን ከዩኒቨርሲቲ ጀምረን ችግርም ደስታም አሳልፈናል። አንድ ቀን መሬት ላይ ወደቀ 100 ብር አግኝተን የተደሰተው ደስታ የቸገረን ቀን ነው ያገኘነው ማለት ያጣን ቀን እና እኔ ሆሳና ቢያንስ 4-5 ሄጄ እናቱን ጠይቄያለሁ። እሱ አዳማ ናዝሬት 4-5 የመጡ እናቴን ጠይቋል። በጣም ደስ ይላል። በጣም የሚገርም ምርጥ ጓደኛዬ ነው። ምንድነው ያመጣልኝ? አማሪክ ቁርአን ነው። አንዳንድ ስራዎቹ ላይ አንዳንድ ነገሮች ስለሚያስፈልጉት ብዙ ጊዜ ከእስላማዊ ነገር አንፃር መስራት ስላለበት እነዛ ነገሮች መመርመር ስለሚፈልግ ለዛ ነው አምጣልኝ ብሎኝ እንደውም በጣም ረጅም ጊዜ ቤት አስቀምጨው ዛሬ ደግሞ የበዓል ቀን ስለሆነ እንደውም በዛው ስጦታ ሆነልኝ። በጣም አሪፍ ከዩቲዩብ የተላከልን ስጦታ ነው ከአሜሪካን ሀገር ማለት ነው። ከዋናው ዩቲዩብ ይሄ ነው ስጦታው። የዩቲዩብ ፕላት እና ፕሬዘንትድ ቱ ብሎ ዶንኪ ቲዩብ ይላል ስማችን ተጽፏል። 100,000 ሰብስክራይበር ስላለፋችሁ ዩቲዩብ ሪኮግናይዝ አድርገናችኋል ብሎ ዓለም አቀፉ ዩቲዩብ ነው ይሄንን የላከልን። ይሄ የዩቲዩብ አዋርድ የተላከልን 100,000 ሰብስክራይበር እንዳለፍን ነው። ለምን እስከዛሬ ያስቀምጣችሁት ዛሬ ለምን ተከፈተ የሚል ሐሳብ ካሰባችሁ ምክንያቱ ምንድነው? 100,000 ሰብስክራይበር እንዳለፍን ይሄን ዩቲዩብ አዋርድ ሲልኩልን ምናልባት እንደ ትልቅ ሽልማት እናየው ይሆናል። ነገር ግን አሁን ዛሬ የከፈትነው ስንት ሰብስክራይበር ደርሰን? ስለዚህ ምን እናስባለን? ለካ 100,000 ምንም ማለት አይደለም እንላለን። አሁን 540,000 ስለሆነ 100,000 ምንም ማለት አይደለም እንላለን። ልክ እንደዛው ዛሬም 540,000 ሰብስክራይበር ምንም ማለት አይደለም እንድንል ነው ይሄን ዛሬ ምን ከፍተው። ነገ የ1 ሚሊዮን ሰብስክራይበር አዋርድ አለ የጎልደን የሆነ ዩቲዩብ የሚልከው። እሱን ሲልክልን ደግሞ ምን ከፍተው 1.5 ሚሊዮን ስንደርስ ነው 1 ሚሊዮን ምንም አይደለም እንድንል ማለት ነው። እንዳንድ ኩራራና በጣም ሴሌብሬት አድርገን ያንን እንዳንወድቅ ማለት ነው። ነገር ግን 100,000 ሰብስክራይበር እንደደረሰን ዩቲዩብ ለሃርድ ወርከሮች የሚልከውን ሽልማት ልኮልናል። በዚህ አጋጣሚ እኔ ማለት የምፈልገው አንድ ነገር ምንድነው? እኛ ቪዲዮ በሰራን ቁጥር እኔ አላቅም ነበር ኢትዮጵያና ኤርትራውያን እንደዚህ አይነት በጣም በልብ የተገናኙ ህዝቦች፣ በጣም ደጎች፣ በጣም አስደናቂ ሰዎች መሆናቸውን አላቅም ነበር። በአፌ በለፈልፍም በተግባር ግን አላቀውም ነበር። በዶንኪ ቲዩብ ነው ይሄንን ያወኩትና በመላው ዓለም ላሉት ለነዚህ በሚሊየን ለሚቆጠሩ በወር እስከ 8 ሚሊዮን ተመልካች ነው የሚያየን በአሁን ሰዓት ማለት ነው። ሰብስክራይበራችን ከግማሽ ሚሊዮን አልፏልና ለነዚህ ደጋግ ለሆኑ የሰው ህይወት ለሚያድኑ ዓለምን ለሚቀይሩ ጣፋጭ ልብ ላላቸው ኢትዮጵያውያንና ኤርትራውያን በሙሉ ከመሞቴ በፊት ይሄን ስላሳያችሁ እጅግ በጣም አመሰግናችኋለሁ። ለሁላችሁም ለእናንተ በጣም ሃርድ ወርከሮች ስለሆናችሁ ነው ዶንኪ ቲዩብ ውስጥ ዛሬ የተገኛችሁ። እጅግ በጣም አመሰግናችኋለሁ። ሁላችሁም ሰላም ነው። አስደሳች ዜና ከስኪል ማርት። የስኪል ማርት ትምህርት ልማት አክሲዮን ማህበር አካል የሆነው ስኪል ማርት ኢንተርናሽናል ኮሌጅ
በአዲስ አበባ ካምፓስ ሙሉቅና ባገኘባቸው በማስተርስ ፕሮግራም በፕሮጀክት ማኔጅመንት አናሊሲስ እና ኢቫሉዌሽን አካውንቲንግ እና ፋይናንስ እንዲሁም በዲግሪ ፕሮግራም በአካውንቲንግ እና ፋይናንስ እና በማርኬቲንግ ማኔጅመንት ተማሪዎችን በመመዝገብ ላይ ይገኛል። በተጨማሪም በዚህ ኮሌጅ እንዲሁም ከኬጂ እስከ ኮሌጅ ወደፊት በሚከፈቱት ተቋማት ባለቤት መሆን ከፈለጉ የመደበኛ አክሲዮን ከ10 ሺህ ብር ጀምሮ እንዲሁም የመስራች አክሲዮን ከ100 ሺህ ብር ጀምሮ እስከ 20 ሚሊዮን ብር ባለው አሁኑኑ አክሲዮኑን ይግዙ። አክሲዮኑ በየትኛውም አቢሲኒያ እና ህብረት ባንክ ይሸጣል። ለመማርም ሆነ አክሲዮን ለመግዛት ከፈለጉ በ0928 000333 ይደውሉ። አድራሻ አዲስ አበባ እንግሊዝ ኤምባሲ አካባቢ ከምስራቅ አጠቃላይ ኮሌጅ ፊት ለፊት ስኪል ማርት ክህሎት የሚሸመትበት ተቋም። Dhamaatiin keessan har'aa bu'uura injifannoo keessaniiti. Xumurri keessan fiixee gaara sanaati. Fiixa gaarichaa waliin haa dhaabbannu. Bishaan Toop. Bishaan Toop yoo dhugdan naannoo hanqina bishaan dhugaatiitiin rakkataniif bishaan boollaa qulqulluu qochisiiftanii baasuudhaaf gumaachitu. Pilaastikiiwwan bishaan ittiin saamsinu naannoo akka hin faalleef deebifnee tajaajila biraatiif oolchina. Bishaan Toop. በኢኮሜርስ ኢለርኒንግ እና በ11 የቴክኖሎጂ ዘርፎች ለመስራት የተዘጋጀው አሸዋ ቴክኖሎጂ ሶሉሽን አሁን አክሲዮን እየሸጠ ይገኛል። ህልማችን ለ5 ሚሊዮን ሰዎች የሥራ ዕድል መፍጠር ሲሆን 1 ሚሊዮን ሚሊዮነሮችን ማፍራትም ነው። መላው ኢትዮጵያን፣ አፍሪካን ብሎን ዓለምን በንግድ ማስተሳሰር ነው። በከፍተኛ ቴክኖሎጂ ታግዞ ህዝባችንን ህይወቱን ቀለል የተሻለና የበለጸገ ማድረግም ነው። ምን ይጠብቃሉ? ፈጣኑ የትርፍ ባቡር ላይ ይሳፈሩ። ከ10 ሺህ እስከ 20 ሚሊዮን ኢንቨስት በማድረግ በፈጣኑ የትርፍ ባቡር ላይ ይሳፈሩ። ቅድሚያ 25% ይክፈሉ፣ ቀሪውን በ2 ዓመት ውስጥ በማጠናቀቅ ተጠቃሚ ይሁኑ ይሎታል። አክሲዮኑ በንግድ ባንክ፣ በብርሃን ባንክ፣ በኦሮሚያ ህብረት ባንክ፣ በአቢሲኒያ ባንክ በሁሉም እየተሸጠ ነው። በግንባር ከመጡ የካ ክፍለ ከተማ አጠገብ እንገኛለን። ወይንም ይደውሉ 0976 0051 00 ላይ በዌብሳይታችንም ashwa.com ላይ ያገኙናል። በአፍሪካ ተምሳሌት የሚሆን የቴክኖሎጂ ባለቤት ይሁኑ። አሸዋ ቴክኖሎጂ ሶሉሽን አክሲዮን ማህበር